በመጨረሻ ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛው ንጉ የገለጸላቸው ነው። ከዛ ከሰከንዶች በኋላ It's about to go down. Richo, you thank you so much. ፋይቱ ሊጀመር ነው። እስኪ ሪከርድ አድርጉት ጋይስ፣ እስኪ ሪከርድ አድርጉት ጋይስ፣ እስኪ ሪከርድ አድርጉት። ሁለተኛው ኮንታንት ላይ ፖስት እናደርጋለን። ሪቾ ቴንክ ዩ ሶ ማች እግዚአብሔር ያክብር። ስፋቱ ነው ተሰዶ አደ አለቅ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ እንግዲህ በሰከንዶች ውስጥ አቲ ጎዳሩ ባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርዱ ባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። ሰበረው ሰበረው ሴቱ ስሪንጉ ጠንካራ ነው። በኢየሱስ ስም አንተ ጀግና ነው። እግዚአብሔርን እስከሆነ ታፓ ለማድረጉ እግዚአብሔርን ጀግና ነው። ኪሞራን የሞከረው ምን አይነት ሴዶ ከታች ሴዶ አንተ እንግዲህ ጆኒ ከላይ ነው ዶሚኔት ያደረገን ያለው። ይቀርታ ጋይስ በጣም ስሜት ሲገርች ኮሜንቴት በተሳብ ማድረግ አልቻልኩም። ከላይ ነው ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው እጁን እስካሁን ድረስ አንተ ጀግና ነው። በኢየሱስ ስም ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው። ኤልቦ እያደረገ ነው። እንደምንም ብሎ መነሳት አለበት ከዚህ ፖዚሽን። እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ በኢየሱስ ስም አለቀ፣ አለቀ፣ አለቀ። ታፓ አላደረገም እኮ ግን ጆኒ በመጀመሪያው ዙር አሸንፏል። እንግዲህ አለቀ። ለሴዶ ምንም እድል አልሰጠውም ለሴዶ